ሰላም እንዴት ናችሁ? ዛሬ ማሳያችሁ ስለ ጎግል ፎርም ነው። ጎግል ፎርም ማለት ኩዌሽነሪ ኦንላይን እንዴት እናዘጋጃለን የኩዌሽነሪ ኦንላይን አዘገጃጀት ነው ማሳያችሁ። የመጀመሪያ ስራ የሚሆነው ሶስቷን ነጠብጣብ በመንካት ወደ ታች ስክሮል ስናደርግ ፎርም የምትላለች ነጠብጣብ ከነካም በኋላ ወደ ታች ጎትተን ፎርም የሚል አለ እሱ ነው። ፎርም የሚለውን ከከፈትን በኋላ ይሄ ዊዛርድ ይመጣልናል። ፕላስ የምትለዋን እንነካለን። ፕላስ የምትለዋን ከነካም በኋላ አንታይትል ፎርም የምትለው ቦታ ላይ የራሳችን እንሞላለን ማለት ነው። ለምሳሌ አሁን የካስተመር ሳቲስፋክሽን ሰርቬ መስራት በፈልግ እዛ አንታይትል የሚለው ቦታ ላይ ካስተመር ሳቲስፋክሽን ሰርቬ ብዬ ሞላለሁ ማለት ነው። ይሄ ለምሳሌ ነው እያልኩ ያለሁት እንጂ እናንተ የራሳችሁን ነው የምትሞሉት። ስለዚህ ካስተመር ሳቲስፋክሽን ሰርቬ ብዬ እዛ ከሞላሁኝ ፕሊዝ ፊል ዲ ሰርቬ ብዬ ጽፍበት ታች ደግሞ የመጀመሪያ ጥያቄ ላይ ደግሞ አር ዩ ሳቲስፋይድ ዊዝ አወር ሰርቪስ የሚል ኩዌስቸነሪ ቢኖረኝ ሁለት ምርጫ ነው የሚኖረው ማለት ነው። ወይ የስ ወይ ኖ የሚል መልስ ይኖራል። ስለዚህ በዚህ መሰረት የስ እና ኖ ብዬ ሞላለሁ ማለት ነው። ስለዚህ ለዚህ ጥያቄ ሁለት መልሱ ወይ የስ ወይ ኖ ነው የሚሆነው ማለት ነው። አር ዩ ሳቲስፋይድ ዊዝ አወር ሰርቪስ ካልኩኝ ወይ ሳቲስፋይድ ነኝ ወይ አይደለም። ይሄ ጥያቄ ግዴታ ይሆን ከሆነ ሪኳየርድ የሚለውን ኦን እናደርጋለን ማለት ነው። ሌላኛው ሁለተኛ ጥያቄ ያው መሙላት በፈልግ ዊች ሳይት አር ዩ ወርኪንግ ይሄ ጥያቄ የሚመልስልን ሰውዬ የት ሳይት ላይ ነው የሚኖረው ብዬ መጠየቅ ከፈለኩኝ ስለዚህ ምርጫ ላደርግለት እችላለሁ። ለምሳሌ ቦሌ የሚኖር ከሆነ ቃሊቲ የሚኖር ከሆነ ነፋስ ስልክ ላፍቶ የሚሆን ከሆነ ከሶስቱ ምርጫ አንዱን ይመርጣል ማለት ነው። ስለዚህ እኔ ጥያቄ በዚህ መሰረት የት እንደሚኖር ቀጥታ ኦንላይን ጠይቀው እችላለሁ ሊመልስልኝ ይችላል ማለት ነው። ስለዚህ ፐብሊሽ ማድረግ አለብን። ኦንላይን እንድታይልን ፐብሊሽ የሚለውን እንነካለን። ፐብሊሽ የሚለው ቦታ ነክተን ፐብሊሽ የሚለውን እንነካለን። ሌላ ደግሞ እኛ ኩዌሽነሪ ራሳችን ቪው አርግተን ማየት እንችላለን ማለት ነው። ይሄ ኩዌሽነሪ ምን ይመስላል ሰዎቹ ጋር ሲሄድ ምን አይነት ምንድነው የሚመስለው ሰዎቹ ጋር ሲሄድ ብለን ፕሪቪው አርገን ራሳችን ማየት እንችላለን ከመላካችን በፊት። ስለዚህ በዚህ መሰረት ማየት እንችላለን። ከዛ በኋላ ሊንኩን ኮፒ ማድረግ እንችላለን ማለት ነው። ሊንኩን ኮፒ አድርገን ለሚሞላ ሰውዬ ለሚሞላልን አካል መላክ እንችላለን ማለት ነው። ስለዚህ በዚህ መሰረት በተለይ ለተማሪዎች በጣም ወሳኝ ነገር ነው፣ በጣም አስፈላጊ ነገር ነው። ለምን አሁን ሄደን ሰዎቹን ቢሮ ማግኘት ላናገኝ እንችላለን። በተለይ የመንግስት ቢሮ ወይ ደግሞ የትኛውን ቢሮ የሚሰራ ሰው ሰርቬ በተለይ ሰርቬ አካባቢ የሚሰራ ሰው በቀላሉ ይሄን ፎርም ተጠቅሞ ሰርቬ ሊሞላ ይችላል ማለት ነው። ሌላ ደግሞ የትሬኒንግ ኒድ አሰስመንት አሁን መስራት ብንፈልግ በቀላሉ የትሬኒንግ ኒድ ላይክ ብዙ ሎኬሽን አድሬስ ማድረግ ላንችል እንችላለን። በጣም ኮስቲ ሊሆን ይችላል። የሰላም ሁኔታ አስቸጋሪ ሊሆን ይችላል። ስለዚህ በቀላሉ ይሄንን ጎግል ፎርም ተጠቅመን ኩዌሽነሪያችን ኦንላይን ነው ሊንኳን ብቻ እንዳሳየዋቸው ሊንኳን ብቻ ኮፒ አድርገን ሊንኩን በመላክ ሰዎቹ እኛ ቢሮ ቁጭ ብለን እነሱ ደግሞ ባሉበት ቦታ ሆነው መልሱን ሞልቶ እንዲልኩልን ማድረግ እንችላለን ማለት ነው። በጣም ቀላል ነው፣ በጣም ጠቃሚ ነው። በተለይ ተማሪዎችም ይሄንን ጎግል ፎርም ተጠቅሞ ሪሰርቻቸውን በሚሰሩበት ሰዓት ላይ በዚህ ጎግል ፎርም ኩዌሽነራቸውን ዲቨሎፕ አድርጎ ሊንኩን ብቻ ለሪስፖንደንት በመላክ በቀላሉ ኬሳቸውን ሪሰርቻቸውን መስራት ይችላሉ ማለት ነው። ስለዚህ ይሄ ጎግል ፎርም በጣም ቀላል ነች፣ በጣም ቀላል መንገድ ነው። ስለዚህ በዚህ መሰረት መሙላት እንችላለን ማለት ነው።